ሸብን ማለት ነው ሸብ የሚባለውን ፓውደር የምትጠቀሙ ሰዎች ስርዓት ከዚህ በፊት ስለ ሸብ ማንም ሰው መጥፎ ነገር አያውቅም አይደለ እኔ ደግሞ መጥፎ እንደዚህ ነው ውስጡ ሊፍሌት አለው የተፈጨውም አለ ያልተፈጨውም አለ ማለት ነው ሁለቱም ኦሪጂናል ናቸው ሳይድ ኢፌክቶቹን ነገር ማንም ሰው አይነግራችሁም እና እባካችሁ ሸብ ማለት ነው ከገላችሁ ጋርና ከውሃ ጋር የሚያጣላችሁ ነገር ነው 15 ቀንም ሆነ ሳምንት አትታጠቡ ይሄ ፓውደር ከተቀባችሁት ማለት ነው ኦሪጂናሉ ከሆነ 15 ቀን አያልባችሁ ሀብሽ ብትበሉ ሀብሽ ብትጠጡ ምንም አይነት የላብና የጠረን ችግር አይኖርባችሁም አሁን ያ ማለት ገላችሁ እንዳትታጠቡ ውሃ ይሄ በቀን ጠዋት ታጥበን ማታ ምናምን የሚያደርገን ነገር ታቆማላችሁ ጭራሽ ከውሃ ጋር ውሁድ ራሱ ይደብራችኋል ነው የምላችሁ ምክንያቱም ይሄን ድርቅርቅ ያለ ሰውነት ነው ያላችሁ አትታጠቡም ስለዚህ ሸብ እንዳትጠቀሙ ጥርሳችሁን ደግሞ ቦርሻችሁ እኛ የለመድነው በቀን ሁለቴ ጥርስ መቦረሽ ነው አይደለ በቀን ሁለቴ መቦረሽ አለ በኔክስት ዴይ አትቦርሹም አንዴ በቀን በሸብ ከቦረሻችሁ አክቹሊ ሁለት ቀን ነው መቦረሽ የምትችሉት በሸብ ሲሆን አትቦርሹም በኔክስት ዴይ አይደለም በቀን ሁለቴ ማለትና ምን ለማለት ፈልጌ ነው ከንጽህና ጋርና ከውሃ ጋር በጣም ነው የሚያራርቃችሁና ላይክ በቃ በተፈጥሮ የሆነ ንጹህ ሰው የሆናችሁ አይነት ፊሊንግ ነው ያለው ስለዚህ የባካችሁ እነዚህ ነገሮች ሳታውቁ ሸብ እንዳትጠቀሙ ካገኛችሁ ኦሪጂናል ሸብ ማለት ነው ለጫማ ብትሉ ለእግር ላብ ብትሉ ለብብት እንደምሮ ታክሲ ላይ ያላችሁ ሰዎች ማለት እርካሽ ነው ውድ አይደለም አሁን ይሄ 500 ብር ምናምን ነውና ይሄ ለረጅም ጊዜ ያገለግላል ፓውደሯን ጠብጠብ ይያረው ለ5 ወር ምናምን አይሆንም ምክንያቱም አንዴ ከተደረገ ረጅም ጊዜ ይቆያል እኮ እና ለምንድነው እየገዛን ማንጠቀመው ሰው ዶሮራንትና ሽቶ ይገዛ የለ ሽቶና ዶሮራንት ከመገዝ በእውነት ይሄን ግዙ ታክሲ ውስጥ ስንት አይነት ላብና ስንት አይነት የጫማ ሽታ ምን ለማንኛውም በቃ መግዛት የማትችሉ ሰዎች ደውላችሁ ንገሩኝ እሺ ጋይስ እኔ ጋር አለ እኔ ቆንጥሬም ቢሆን ሰጣችኋለሁ ይሄ ማለት ሸብ ያልኩ ነው እንደዚህ ነው ውስጡ ሊፍሌት አለው ሊፍሌት ሚንስ እንደዚህ ውስጡ ማለት ነው ፈተው ማለት